በዓሏን ለማክበር ሄደው ከ35 በላይ የሚሆኑ ሰዎች ሰማዕት ሆኗል። እጅግ የሚያሳዝን ዜና ነው። እጅግ አሳዛኝና ልብ የሚሰብር ዜና ከምንጃር ሸንኮራ ማርያም ቤተክርስቲያን እየሰማን እንገኛለን። እጅግ አሳዛኝ በሆነ መረጃ ነው ወደ እናንተ የመጣሁት። እንግዲህ በዛሬው ዕለት መስከረም 21 የእናታችን የቅድስት ድንግል ማርያም በዓል የሚከበርበት ግሸን በዓል በሚከበርበት ዕለት አሳዛኝ ነገር ተሰምቷል። በርካታ ኦርቶዶክሳውያን ሕይወታቸው በቤተ ክርስቲያን ውስጥ አልፏል ማለት ነው። የእመቤታችን የቅድስት ድንግል ማርያምን በዓል ለማክበር የሄዱ ምዕመናን ናቸው ሕይወታቸው ያረፈው። በርካቶች ደግሞ ጉዳት ደርሶባቸዋል። ይህን እንመለከታለን። ሌላው ደግሞ ባሮኬም ተፈቷል። ይህን እናያለን። እንግዲህ በኮሜንት ሴክሽን ላይ ያረፉትን ሰዎች ነፍሳቸውን ይማር በረከታቸው ይደርብን እያላችሁ ጻፉ። እስቲ እንመልከት። እጅግ አሳዛኝና ልብ የሚሰብር ዜና ከምንጃር ሸንኮራ ማርያም ቤተክርስቲያን እየሰማን እንገኛለን። ሁላችሁም ነፍስ ይማር በሉ። ዛሬ መስከረም 21 ቀን 2018 ዓ.ም በአማራ ክልል ምንጃር ሸንኮራ አረርቲ ማርያም ቤተክርስቲያን ዓመታዊ ክብረ በዓልን አስመልክቶ ከጠዋቱ 2 ሰዓት አካባቢ ላይ እንግዲህ እየተሰራ ያለው ቤተክርስቲያን እየተጎበኘ ባለበት ሰዓት ለፊኒሺንግ የተረበረበ እንጨት ተደርምሶ ከ30 ያላነሱ ሰዎች መሞታቸውና እንዲሁም ደግሞ በበርካታ ሰዎች ላይ ጉዳት መድረሱን የተጎዱ ሰዎች ወደ ሆስፒታል መወሰዳቸው እየሰማን እንገኛለን። የሞት ጉዳቱም ከዚህም ሊበልጥ እንደሚችል ነው የተገለጸው። ለተጎዱ ወገኖቻችን መልካሙን ሁሉ እየተመኘው ህይወታቸው ላጡ ወገኖቻችን ነፍስ ይማር። በዓሏን ለማክበር ሄደው ከ35 በላይ የሚሆኑ ሰዎች ሰማዕት ሆኗል። እጅግ የሚያሳዝን ዜና ነው። በምንጃር ሸንኮራ አረርቲ ማርያም ቤተክርስቲያን እንግዲህ መስከረም 21 ቀን የሚከበረውን ዓመታዊ በዓል ለማክበር በተገኙ ምዕመናን ላይ እንግዲህ እንደምትመለከቱት ከጀርባዬ እየተሰራ ያለውን አዲስ ቤተክርስቲያን ለመጎብኘት በርካታ ሰዎች እንደምትመለከቱት እንግዲህ ከጀርባዬ ጉብኝት ላይ በነበሩበት ሰዓት እንግዲህ የምትመለከቱት የተጀመረ ህንፃ እንጨቶቹ በመውደቅ እንግዲህ እስካሁን ድረስ ከ35 በላይ ሰዎች ሞተዋል። በርከት ያሉ ሰዎችም ደግሞ ከባድና ቀላል ጉዳት እንደደረሰ መረጃዎች እየወጡ ነው የሚገኙት። በቦታው ላይ ያሉ እንዲሁም ደግሞ ምዕመናን በርብርብ የሞቱ እንዲሁም ደግሞ የተጎዱ ሰዎችም በመውጣት ላይ እንደሚገኙና በመንግስት አካላት እንዲሁም ደግሞ የሚመለከታቸው አካላት እርዳታ እንዲያደርጉላቸውም ጥሪ አቅርበዋል ማለት ነው። የሞቱትን ነፍስ ይማር። በአዲስ መረጃ መልሳለ የፕላስ ምልክቷን የተጫነችው ቤተሰቡ ነው። መልካም ቀን። እጅግ አሳዛኝ የእመቤታችንን በዓል ለማክበር ብለው ወጥተው ያረፉ ወገኖቻችን ነፍሳቸውን ይማር። በምንጃር ሸንኮራ የአረርቲ ማርያም ቤተክርስቲያን ግንባታ ርብርብ በመደርመሱ ከባድ አደጋ ደርሷል። የሞትና የአካል ጉዳት አጋጠመ። ምንጃር ሸንኮራ በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ ውስጥ በሚገኘው አረርቲ ማርያም ቤተክርስቲያን በደረሰ ከባድ አደጋ የበርካታ ሰዎች ሕይወት ማለፉንና የአካል ጉዳት መድረሱን የወረዳው ኮሚኒኬሽን ቢሮ አረጋግጧል። የአደጋው መንስኤ ለቤተክርስቲያኒቷ ፊኒሺንግ ስራ ተብሎ ተረብርቦ የነበረ የእንጨት ግንባታ መደርመስ ነው። የወረዳ ኮሚኒኬሽን ቢሮ ኃላፊ አቶ ኑራል ከድር ለኢትዮ ኤፍኤም በሰጡት መረጃ አደጋው የተከሰተው ቤተክርስቲያኗ ዓመታዊ የማርያም ክብረ በዓል ምክንያት በማድረግ የንግስ ስነ ስርዓት እየተካሄደና ሰዎች የግንባታን ሂደት እየጎበኙ በነበረበት ወቅት ነው። ቁጥራቸውም በውል ያልታወቀ በርካታ ሰዎች ሕይወታቸው ወዲያውኑ አልፏል። ርብርቡ የተጫነባቸው ሌሎች ተጎጂዎችም ከፍርስራሽ ስር የማውጣት ስራም ተጠናክሮ መቀጠሉን ገልጿል። ይህ እጅግ አሳዛኝ ክስተት የተፈጸመው ዛሬ መስከረም 21 ቀን 2018 ዓ.ም ነው። ላረፉ ወገኖቻችን እግዚአብሔር አምላክ ነፍሳቸውን ይማርልን። አሳዛኝ ዜና ብንሰማ ነገር ግን በደጁ የሆነ ነውና እግዚአብሔር የወደደውን የፈቀደውን ሆነ፣ ተደረገ፣ ተፈጸመ። በምንጃር ሸንኮራ አረርቲ እመቤታችን ቅድስት ድንግል ማርያም ቤተክርስቲያን እንግዲህ ቤተክርስቲያኑን በማስጎብኘት ህንፃውን የተሰራውን እየተሰራ ያለውን ስራ በማስጎብኘት ላይ ነበሩ። ነገር ግን ብዙ ምዕመናን ወደ በምታዩት መልኩ ላይ ርብራቡ ላይ ወጥተው ነበር። ነገር ግን ያ ርብራብ በመደርመሱ የተነሳ ማለት ነው በመፍረሱ በመውደቁ የተነሳ ብዙ ምዕመናን ለሞትም ለአደጋም ለአካል መጉደልም እንግዲህ ተዳርገዋል ማለት ነው። እግዚአብሔር እንግዲህ የወደደውን የፈቀደውን አደረገ። ወንድሞቻችን እህቶቻችን ነፍሳቸውን ይማርልን።
የአደጋው መንስኤ ለቤተ ክርስቲያኗ ፊኒሺንግ ስራ ተብሎ ተረብርቦ የነበረ የእንጨት ግንባታ ተደርምሶ ቁጥራቸው በውል ያልታወቀ በርካታ ሰዎች ህይወታቸው ወዲያውኑ አልፏል። ተጨማሪ መረጃዎች አሁንም እየወጡ ይገኛሉ። በምንጃር ሸንኮራ አረርቲ ማርያም ቤተክርስቲያን የሟቾች ቁጥር ወደ 7 መድረሱ የተገለጸ ሲሆን የወረዳው ፖሊስ መምሪያም ታዲያ በዚህ ጉዳይ ላይ መግለጫ ሰጥቷል። ነገር ግን ከ200 በላይ የሚሆኑ ሰዎች ከባድ እንዲሁም ደግሞ ቀላል የተባለ ጉዳት ደርሶባቸዋል። ቁጥራቸው በውል ያልታወቁ ሰዎችም ታዲያ በከባድ ሁኔታ ውስጥ እንዳሉ የወረዳው ፖሊስ መምሪያ ለኢትዮ ኤፍኤም መግለጹን ተመልክቻለሁ። እጅግ በጣም የሚያሳዝን አደጋ ነው። በዛሬው ዕለት እንግዲህ የእመቤታችን የቅድስት ድንግል ማርያም ዓመታዊ ክብረ በዓል በምንጃር ሸንኮራ አረርቲ ማርያም ቤተክርስቲያንም እየተከበረ ነበር። በዚህ መሃልም ታዲያ አዲስ እየተሰራ ያለውን ቤተክርስቲያን ሰዎች ሊጎበኙ ላይ በወጡበት ሰዓት ይህ አደጋ እንደደረሰም ተገልጿል። በድጋሚ ለሟቾች ነፍስ ይማር። እጅግ ያሳዝናል። ሁላችሁም ጉዳት ለደረሰባቸው ከ200 በላይ ወገኖቻችን ፈጣሪ ይማራችሁ በሏቸው። እንደተከታተላችሁት ነው። እጅግ በጣም አሳዛኝ የሆነ ነገር ነው። ግን ምን ማድረግ እንችላለን? ሰው ያው ባልባሌ ቦታ በተለያየ ቦታ ያርፍ የለ። እንግዲህ በእናታችን በቅድስት ድንግል ማርያም ዕለት በቤቷ በቤተ ክርስቲያን የክርስቶስ ስጋና ደም በሚፈተትባት ቤተ ክርስቲያን ህይወታቸውን አጥተዋል። እንግዲህ እነዚህ እንደ ሰማዕታት እንደ ተመረጡ ሰዎች ነው የሚቆጠሩት። ምክንያቱም የክርስቶስም ቤት በሚሰራባት ቤተክርስቲያን ለመጎብኘት ወጥተው ነው እንግዲህ ይሄ ነገር የሆነው። እጅግ አሳዛኝ ነው እንደ ሰውኛ ስናስብ፣ ግን እግዚአብሔር አምላክ ራሱ የፈቀደው ነው የሚሆነውና መቼም እሱ በዚህ መንገድ ፈቅዷል። እነዚህ ሰዎች ደግሞ ስናስብ ደግሞ በመንፈሳዊ አይን እጅግ በጣም እድለኛ ናቸው። በቤቱ ነው ያረፉት፣ በክርስቶስ ቤት ማለት ነው። በዛ ስጋውና ደግሞ በሚፈተትባት የድንግል ማርያም የቃል ኪዳን ታቦት በአውደ ምሕረቱ ላይ ቆሞ ነው እነዚህ ሰዎች ያረፉትና እንደው እግዚአብሔር አምላክ ነፍሳቸውን ይቀበል፣ በረከታቸው ይድረሰን። ለቤተሰቦችም መጽናናትን እንመኛለን። ሌላ ምን እንላለን? እግዚአብሔር አምላክ ቤተሰቡን ሁሉ አጽናኝ መንፈስ ቅዱስን እንዲልክላቸው እንመኛለን። እሺ እንግዲህ ባሮኬ ስለ እመቤታችን ቅድስት ድንግል ማርያም ሲታገል የነበረው ወንድማችን 14 ቀን እስር ቤት መቆየቱ ይታወቃል። በዛሬው ዕለት ተፈቷል። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ዛሬ ምን እንደምል አላውቅም። እልል በሉና እስቲ ድንግል ማርያምን አመስግኑልኝ። በእውነት በጣም ደስ የሚያሰኝ ዜና ሰምቻለሁ። ድንግል ማርያም በዕለተ ቀኗ መስከረም 21 ቀን ዛሬ የምትወዱት የምንናፍቀው ያለ ኃጢአቱ በእስር ቤት ሲሰቃይ የነበረው ወንድማችን ልጃችሁ ወንድማችሁ ባሮክ ብሩክ ኦዳ ከእስር ቤት ተፈቶ ወደ ቤተሰቡ ተቀላቅሏል። በዚህ ሰዓት ድንግል ማርያምን ሊያመሰግናት ወደ ቤተ ክርስቲያን አልያም ደግሞ ለእረፍት ወደ ቤቱ ሊሆን ይችላልና በሰማውበት ቅስበት ነው የነገርኳችሁ። ክብር ለድንግል ማርያም። በዕለተ ቀኗ እንግዲህ ይህንን ተአምር እናታችን እመቤታችን እመብዙኃን ወላዲተ አምላክ ይህንን አድርጋልናለች።
እንደምታስታውሱት መስከረም 19 ቀን ዋስትና ተብሎ በ30,000 ብር እንደዚሁ ይግባኝ ተጠይቆበት ነበረ። ድንግል ማርያም ስለ ስሟ ሲል ተሰዶ በዕለተ ቀኗ እንግዲህ ከእስር እንዲወጣ አድርገዋለችና ይህችን እናት ናት እንግዲህ አታማልድም የሚሉን። ይኸው አማልዳን አይተናታል። በዕለተ ቀኗ ልጇን ከቤተሰቡ ጋር ቀላቅለዋለች። ክብር ለድንግል ማርያም ይሁን። እሷን ያመነ እሷን ያለ እሷን የተከተለ እሷን የጠራ መች አፍሮ ያውቃል። ክብር ለድንግል ማርያም ልጅ ለመድኃኔዓለም ይሁን። ባሮኬ ከእስር ተፈቷል። እልል በሉ። ወንድማችን እንኳን ለቤተ አበቃ ለማለት እንወዳለን። በእውነት ይህ ታምር አይደለም ብላችሁ ታስባላችሁ? የእመቤታችን የቅድስት ድንግል ማርያም ስዕል ተቀደደ ብሎ ነው አይደለ? በቤተልሔም እናት ቤት ገብቶ እናትየውን በትህትና ሲያናገር እንደነበር፣ እናትየው ደግሞ ምንም እንዳላደረጋቸው መስክረው ተናግረዋል። ትዝ ይላችኋል አይደል? ከዛስ ይህ ልጅ ታሰረ። የተፈታውስ መቼ ዕለት ነው? በእመቤታችን የበዓሏ በሚከበርባት በዚህች ዕለት ተፈቶ ወደ ቤቱ ገብቷል ማለት ነው። ይህ የድንግል ማርያም ፍቃድ ነውና እንኳን ወደ ቤተ አበቃ። በጣም የሚገርም ነገር በግሸን ደብረ ከርቤ አንድ የተከሰተውን ነገር ላሳያችሁ። ግሸን ደብረ ከርቤ ቅዱስ ሚካኤል ቤተክርስቲያን እንገኛለን። ይሄ ቤተክርስቲያን ላለፉት ዓመታት በግንባታ ላይ ነበረ። የተከዜ ምዕራፈ ቅዱሳን አቡነ ሐዋርያ ክርስቶስ ገዳም የሚባሉ አባቶች በግሸን ደብረ ከርቤ መጥተው ይህን ቤተክርስቲያን በስጦታ መልክ ለዚህ ገዳም አበርክተዋል። ምን ያህል መረዳዳት በቤተክርስቲያኒቷ ላይ እንዳለ የሚያሳይ እጹብ የአባቶቻችን ስራ ነው። በ2018 ዓ.ም እንዲህ አምሮበት ተመርቋል። ቤተክርስቲያኒቷ ከላይ እሳት ከታች እሳት በብዙ ፈተና ባለችበት ጊዜ አብያተ ክርስቲያናት እርስ በእርስና ሀገረ ስብከቶች እርስ በእርስ መረዳዳታቸው ምን ያህል ትልቅ ነገር እንደሚያመጣ መመልከት እንችላለን። ቤተክርስቲያኒቷ ጠፍታለች፣ ተስፋ ቆርጠናል የምትሉ ሰዎች ዛሬም አባቶች ስራቸው አልተለየም። የአቡነ ሐዋርያ ክርስቶስ ገዳም አባቶች እንዲህ ያለ ቤተ መቅደስ ለግሸን ደብረ ከርቤ በስጦታ መልክ ሰጥተዋል። እኛስ ሌሎች አብያተ ክርስቲያናት አንዱ ለሌላው እየሰጠ ቤተክርስቲያኒቷ ከፍ የምትልበትን መንገድ መፍጠር የራሳችን ኃላፊነት ነው። እንኳን አደረሳችሁ። 2018 ቅዱስ ሚካኤል እንዲያምሮበት ተመርቋል። የኛ ቤተክርስቲያን ይህች ናት። አያችሁ እንግዲህ እነዚህ አባቶች ይህችን ቤተክርስቲያን አሰርተው ለግሸን ሰጥተዋል። የቅዱስ ሚካኤል ቤተክርስቲያን ዛሬም ቤተክርስቲያን እርስ በርስ መተጋገዝ፣ መተባበር። እኔ ሁልጊዜ ምን እላለሁ መሰላችሁ? በተለይ በዚህ በአዲስ አበባ የሚገኙ አብያተ ክርስቲያናቶች በርካታ ንዋየ ቅድሳት፣ በርካታ ጧፍ፣ በርካታ ነገሮች አሏቸው እና እንደው ክፍለ ሀገር ያሉትን አብያተ ክርስቲያናት ቢረዱ። ለምሳሌ አንድ ትልቅ ደብር በርካታ ነገር የሚያገኝ ደብር ጧፍም፣ ዕጣንም፣ ዘቢብም፣ ልብስም የካህናትም ደሞዝ ችሎ 5-6 ቤተክርስቲያን በክፍለ ሀገሩ ማስተዳደር ይችላል። አዲስ አበባ ላይ የሚገኙ ትላልቅ በተለይ ልዩ አንደኛ ተብለው ደረጃ አላቸው። ልዩ አንደኛ ተብለው የሚጠቀሱት አድባራቶች እነዚህ ነገሮች ማድረግ ይችላሉ። አንደኛ ደረጃ የሚባሉት አብያተ ክርስቲያኖች እንደዚህ ማድረግ ይችላሉ። የ5-6 ቤተክርስቲያንን የዓመት ወጪ በመቻል ቢሸፍኑ ስብሐተ እግዚአብሔር ባይቋረጥ ባይነኝ። እንግዲህ እነዚህ ደግሞ የአቡነ ቅዱስ ሚካኤልን ቤተክርስቲያን በግሸን ላይ ሰርተው ለቤተክርስቲያኒቷ ተሰጥቷል ማለት ነው፣ ተመርቋል። ይሄ በጣም ደስ ይላል። እግዚአብሔር ይስጣችሁ ለማለት እወዳለሁ። እሺ እስቲ የዕለቱን ስንክሳር ላስቃኛችሁ። ሌሎች የሚወጡ አዳዲስ መረጃዎች ካሉ ይዤላችሁ እመጣለሁ። እኔ ግን ከወዲሁ እሰናበታችኋለሁ። የዕለቱን ስንክሳር አድምጡልኝ። መስከረም 21 እንኳን ለብዙሃን ማርያም በሰላም አደረሳችሁ። ነገ መስከረም 21 ለምን ዓመታዊ ክብረ በዓል ሆኖ ይከበራል? ስንቶቻችሁ ታውቃላችሁ? በእርግጠኝነት የነገው በዓል በምን ምክንያት እንደተከበረና እንደሚከበር ብዙ የማናውቅ ሰዎች አለን ብዬ አስባለሁ። እሺ የምታውቁ ደግሞ ካላችሁ ላላወቁት ማሳወቅ በጎነት ነውና ይህን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። አብዛኞቻችሁ እንደምታውቁት ሰሞኑን አካውንቴ ሪፖርት ስለበዛበት ቪዲዮዎቹ እየታዩ አይደለም። በእይታ ደረጃ እንኳን ቪው ከ20 እና ከ30 ሺህ እየበለጠ አይደለም። ይህ ገጽ የሁላችንም ገጽ ነውና ሁላችሁም ምንም ነገር አላላችሁም፣ የሚጠበቅባችሁን ነገር እንድታደርጉ እጠይቃለሁ። ብዙሃን ማርያም በቤተ ክርስቲያናችን ከሚከበሩ የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ዓመታዊ 33ቱ ክብረ በዓሎች ውስጥ አንዱ ሲሆን ይሄ በዓል በሁለት ዋና ዋና ምክንያቶች ይከበራል። የመጀመሪያው ሊቃውንተ ቤተ ክርስቲያን ሃይማኖታቸው የቀናና የጸና 318ቱ ሊቃነ ጳጳሳት ሃይማኖታዊ ውሳኔ ለማዘጋጀትና ከሃዲውና መናፍቁን አርዮስን ለማውገዝ ከሩቅም ከቅርብም የተሰባሰቡበት ታላቅ ቀን ስለሆነ ነው። ሁለተኛው ምክንያት ደግሞ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ የተሰቀለበት ቅዱሱ ዕፀ መስቀል በአጼ ዳዊት በአጼ ዘርዓ ያዕቆብ ዘመነ መንግስት በ10 ቅዱሳን አማካኝነት ወደ ኢትዮጵያ ከገባ በኋላ
በወቅቱ ለነበረው ለቅዱስ ንጉሥ ለአጼ ዘርዓ ያዕቆብ መድኃኔዓለም ኢየሱስ ክርስቶስ ተገልጾ መስቀሌን በመስቀለኛ ቦታ ላይ አስቀምጥ ብሎ አዝዞት ነበርና መስቀለኛ ቦታ በመፈለግ ኢትዮጵያን በሙሉ ሲያስስ ኑሮ በመጨረሻም እግዚአብሔር የፈቀደው መስቀለኛ ቦታ ታውቋል፣ ተገኝቷል እና በግሽን ደብረ ከርቤ ገብቶ የተቀመጠበት ታላቅ ቀን ጭምርም ነው። ጉባኤ ኒቅያ በ325 ዓመተ ምህረት አርዮስ የተባለ ክፉ መናፍቅ ወልደ እግዚአብሔርን አምላክ አይደለም ፍጡር ነው በማለት ሎቱ ስብሐት እርሱ ተሰናክሎና ወድቆ ሌሎችንም ሊጥል የምንፍቅና ትምህርቱን በመንዛቱ በቅዱስ ንጉሥ በቅዱስ ቆስጠንጢኖስ አማካኝነት በኒቅያ የሃይማኖት ጉባኤ እንዲካሄድ ታወጀ። ታዲያ በዚህ መሠረት ይህ መልእክት ለዓለም ሊቃውንት በሙሉ ተላለፈና ከሚያዝያ 21 ልብ አድርጉ ከሚያዝያ 21 ቀን ጀምሮ እስከ መስከረም 21 ድረስ በዚህ በስድስቱ ወር ውስጥ በአጠቃላይ 2348 ሊቃውንት በኒቅያ ተሰበሰቡ። 2348 ሊቃውንት። ከነዚህም ውስጥ እንደ ቅዱሳን ሐዋርያት ሙታንን ያስነሱ፣ ለምጻሞችን ያነጹ፣ አንካሳዎችን ያረቱ፣ ዕውራንን ያበሩ፣ ድውያንን የፈወሱና ሌላ ድንቅ ተአምር ያደረጉም ነበሩበት። ከነዚህም ውስጥ ደግሞ ስለ ሃይማኖታቸው ሲሉ እየተጋደሉ ዓይናቸው የጠፋ፣ ጥርሳቸው የረገፈ፣ ጺማቸው የተነጨ፣ እጃቸው የተቆረጠ፣ እግራቸው የተቆረጠ፣ ቆዳቸው የተገፈፈ፣ በእሳት የተቃጠሉ፣ በነዳጅ ድፍድፍ ያረሩ፣ ግማሽ አካላቸውን አውሬ የበላባቸው፣ ስም አጠራሩ እንደከበረ እንደ ቅዱስ ቶማስ ዘመርዓ ስም ደግሞ ምንም አካል ስለሌላቸው ደቀ መዛሙርቶቻቸው በቅርጫት አድርገው ያመጧቸውም ነበሩበት። ከነዚህ ከ2348ቱ ሊቃውንት ደግሞ 318ቱ ሊቃነ ጳጳሳት ነበሩ። ታዲያ ንጉሡ ሁሉንም ሊፈትናቸውና የእግዚአብሔርን ፈቃድ ያውቅ ዘንድ ሁላችሁም በአንድ ወረቀት 318ቱንም ሊቃነ ጳጳሳት ስለ አምላካችሁ ጽፋችሁ ስጡኝ አላቸው። 318ቱ ሊቃውንትም ሃይማኖታቸውን ሲገልጹ እንደ አንድ ቃል ተናጋሪ፣ እንደ አንድ ልብ መካሪ፣ በአንድ ቃልና በአንድ ጽሕፈት ዘዕሩይ ምስለ አብ በመለኮቱ እግዚአብሔር ወልድ ከአብና ከመንፈስ ቅዱስ ጋር በመለኮቱ በሥልጣኑ በፈቃዱና በሕልውናው አንድ ነው ብለው አንድ ላይ ጻፉ። ንጉሡም የ318ቱም ሊቃነ ጳጳሳት ጽሕፈት አንድ አይነት እንደሆነ በአወቀና በአየ ጊዜ ሃይማኖት እንደ 318ቱ ሊቃውንት ብሎ አዋጅ አስነግሯል። 318ቱ ሊቃውንትም በዚህ ጉባኤ አርዮስን አውግዘው በአንድ አምላክ እናምናለን የሚለውን የሃይማኖት ጸሎትና ሌሎችንም ውሳኔዎች ደንግገውልን አልፈዋል። ሌላው መስከረም 21 በዚች ቀን የአጼ ዳዊት ልጅ ንጉሡ አጼ ዘርዓ ያዕቆብ በእግዚአብሔር መሪነት መስቀሉን ተሸክመው ወደ ወሎ ሲመጡ ጌታችንና አምላካችን መድኃኔዓለም ኢየሱስ ክርስቶስ ወደ አምባሰል ተራራ እያመለከተ አንብር መስቀሌ በዲበ መስቀል፣ መስቀሌን በመስቀለኛ ተራራ ላይ አስቀምጥ ብሎ ወደ ተራራው አመለከታቸው። ንጉሡም መስቀሉን ይዘው ወደ ተራራው ሲሄዱ መስቀለኛውን የግሽንን ተራራ አግኝተዋል። በዚያም ቤተ ክርስቲያንን አሰርተው ቅዱሱን ዕፀ መስቀል አስገብተዋል። የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያምንም ጽላት በዚያው አስገብተዋል። ይሄም የሆነው በ1446 ዓመተ ምህረት ነው። ከዚህ በኋላ ቅዱስ ንጉሥ አጼ ዘርዓ ያዕቆብ ከልዑል እግዚአብሔር በተነገሩትና በአወቁት መሠረት መካከሏ ገነት ዳሯ እሳት ይሁን፣ የበረረ ወፍ የሰገረ ቆቅ አይታደንባት፣ በድንገት ሰው የገደለ ቋንጃ የቆረጠ ወንጀለኛ አይያዝባት፣ መስቀሉን ብሎ ቅድስት ድንግል ማርያምን ብሎ ወደዚች ቦታ የመጣው በሙሉ ምሕረትን ያገኝባት፣ ኃጢአታቸውን ለካህን ተናዘው ንስሐ ገብተው በዚህች ቀን በዚች በተቀደሰች ቀን ወደ ግሽን ደብረ ከርቤ መጥተው የሚጸልዩና የሚማጸኑ ምእመናን በሙሉ እስከ 7 ትውልድ ድረስ ምሕረትን ያገኙባት ብለው ከልዑል እግዚአብሔር በተሰጣቸው ቃል ኪዳን አዋጁን አሳውጀዋል ማለት ነው። እንግዲህ ውድ የኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ መስከረም 21 ቀን ለምን እንደሚከበር አወቅን፣ ተረዳን። ግሽን ደብረ ከርቤ ደግሞ የሄደ ሰው ምን አይነት ቃል ኪዳን እንደሚያገኝ አወቅን። ይህ መልእክት እንደተመቻችሁ በጣም እርግጠኛ ነኝ። ላላወቁት ማሳወቅ በጎነት ነውና ላላወቁት በማሳወቅ የክርስትና ግዴታቸውን እንድትወጡ እያሳሰብሁ መድኃኔዓለም ኢየሱስ ክርስቶስ ከበዓሉ ረድኤት፣ በረከት፣ ቃል ኪዳን ያሳትፈን፣ አይለየን። አሜን። ይቆይ ማምላክን የእመቤታችን ስም ሲጠራ እኮ እንዴት እንደሚበሽቀው ብታዩ ሰይጣን ውዳሴ ማርያም ስትደገም፣ አርጋኖን ስትደገም ደሙ ነው የሚፈለው። እዚያ እኮ ነው የሚያስተወን። እሷን ማስረሳት፣ ማስተኛት፣ ማስተኛት፣ ማስረሳት ይህን የሚያደርገው መለኮትን ታቅፋ ያልተቃጠለችው ዕፀ ጳጦስ እንተ በአማን እውነተኛይቱ ቁጥቋጦ እንተ ባቲ ተመራወ ቃል አካላዊ ቃል የተሞሸረባት ነበልባሉን የተሸከመችው ቁጥቋጦ፣ አንበሳውን የታቀፈችው በግ፣ መብረቅን የተሸከመችው ብላቴና፣ ባለጸጋውን አምላክ የወለደችው የድሆች ልጅ አትደንቀውም ለሱ? ምክንያቱም ምንድነው? ማድነቁን ሰይጣን ነጥቆታልና። አሁን እኛ እንዲሁ ለ30 ደቂቃ በቀን ስለ እመቤታችን ቁጭ ብለን ብናስብ ራሱ ስንት ሐዘን ይለቀን ነበር። ምንም ግን አይመጣልን። ዝም ብሎ መባከን
በገደሉ ሲጥለን፣ ከተማ ሲወስደን፣ ዱር ሲያገባን፣ አንዴ ሲያስመንነን፣ አንዴ ሲያስመጸውተን፣ አንዴ ሲያስነግደን፣ አንዴ ሲያስደበድበን፣ አንዴ ሲያዘፍነን ይውላል። በቃ እንዳሻው ሲዘውረን ማለት ነው። አይምሮን ተቆጣጥሮ ስለእመቤታችን ማሰብ በራሱ ሐዘን ውልቅ ብሎ ይጠፋል። እንኳን ለብዙኃን ማርያም በሰላም አደረሳችሁ። ብዙኃን ማርያም ማለት ምን ማለት ነው? ይሄንን ዛሬ ነግራችኋለሁ። እስከዛ ቤተሰብ ያልሆናችሁ ቤተሰብ በመሆን ላይክ ኤንድ ኮፒ ሊንክ በማድረግ ቆዩኝ። መስከረም 21 ቀን የሚከበረው የእመቤታችን የቅድስት ድንግል ማርያም ክብረ በዓል ብዙኃን ማርያም በመባል ይታወቃል። በዓሉም ይህን ስያሜ ያገኘበት ስለ ሁለት አበይት ምክንያቶች ነው። የመጀመሪያው የሊቃውንተ ቤተ ክርስቲያን ሃይማኖት ውሳኔ ለመወሰን የተሰበሰቡበት ቀን ነው። ይሄም በ325 ዓመተ ምህረት አርዮስ የተባለው መናፍቅ የእግዚአብሔር ወልድ የባህሪ አምላክነት አልቀበልም በሚል ክህደት እርሱ ተሰናክሎ ሌሎችንም ማሰናከሉ ይታወቃል። 318ቱ ሊቃውንት በጉባኤው አርዮስን አውግዘው በመለየት ነአምን በአሐዱ አምላክ በአንድ አምላክ እናምናለን የሚለውን የሃይማኖት ጸሎተ ሃይማኖትን በመመስረት እና ሌሎችንም የሃይማኖት ውሳኔዎችን ደንግገዋል። ሊቃውንቱ ጉባኤን ያካሄዱት ህዳር 9 ቀን ይሁን እንጂ በአንድነት የተሰበሰቡት መስከረም 21 ቀን ስለነበረ ይህ ዕለት ብዙኃን ማርያም እየተባለ ይጠራል። ብዙ የቤተ ክርስቲያን አባቶች ለሃይማኖታዊ ጉባኤ የተሰበሰቡበት ዕለት ማለት ነው።